በምኖርበት ህንፃ ላይ እጅግ የሚረብሽ የሙዚቃ ድምፅ በየቀኑ ሰማለሁ። አንድ ሕፃን ልጅ ከፍ ባለ ድምፅ ይዘፍናል። ትንሽ ይቆይና በጣም የሚረብሽ መልኩ የኪቦርድ ሙዚቃ ምንም ኖታ የሌለው ዝም ብሎ ጩኸት ብቻ የሆነ ሙዚቃ ጩኸት እሰማለሁ። ወደ ኮሪደር ወጥቼም ልክ እንደኔ የተረበሸ ካለ እፈልጋለሁ። ከሥራ ደክሞኝ መጥቼ በፍጹም አልተኛም። ሌሊት ስለምሠራ እበሳጫለሁ። ለማኔጅመንቱም ሪፖርት አደረግኩኝ። ከዚህ በፊት እንዲህ አይነት ድምፅ ስላልነበረ እንዲሁም የጀመረው በቅርብ ጊዜ ስለሆነ ምን እንደሆነ ለማወቅ ጓጓሁ። ማኔጅመንቱ በኢሜል የኦቲዝም ስፔክትረም ዲስኦርደር ያለው ልጅ በዛ ቤት ውስጥ መኖሩንና ተከራዮቹም ሌላ ቤት ስላላገኙ ፈልገው እስኪቀይሩ ይህ ችግር እንደሚቀጥል ነገሩኝ። ይህኔ በጣም አዘንኩኝ፣ በጣምም ደነገጥኩኝ። ራሴን በዚህ ቦታ አስቀመጥኩት። በጣም ጨነቀኝ። ጩኸቱ፣ የሙዚቃው የልጁ ድምፅ እንደቀጠለ ነው። እንደውም አንዳንዴ መኝታ ቤቴ ተኝቼ ልክ ሳሎን ውስጥ ያለ ይመስለኛል እንጂ ድምፁ ከጎረቤት የሚመጣ አይመስልም። ከቅርብ ጊዜ ወዲህ ግን ያ ጩኸትና የተዘበራረቀ የሙዚቃ ኪቦርድ ድምፅ እየተቀየረ መጣ። በጣም የሚያምርና መንፈስን የሚያረካ ድንቅ የሙዚቃ ድምፅ መስማት ጀመርኩኝ። ይባስ ብሎ ከወራት በፊት የሚረብሸኝ የኪቦርድ ሜሎዲ አሁን በሚደንቅ አቀራረብ ተከሽኖ የሚቀርብ ምርጥ ሙዚቃ መስማት ጀመርኩኝ። እንቅልፍ መተኛት ሳልፈልግ ሁሉ የሚያስተኛኝ ሙዚቃ መጫወት ጀመረ። ልጁ ገና የ9 ዓመት ልጅ ነው። ኦቲዝም አለበት። ነገር ግን ወላጆቹ የልጁን ታለንት ልብ ብለው ሲመለከቱ ልጁ በሙዚቃ እጅግ የላቀ ታለንት እንዳለው ስላወቁ ኪቦርድ ገዝተው አመጡለት። ትምህርት ቤት ሳይሄድ ማንም ሳያስተምረው አንድ ፕሮፌሽናል የሙዚቃ ባለሙያ እንደሚጫወተው ሙዚቃ ይጫወታል። የ9 ዓመቱ ልጅ አሁን ሙዚቃ ካልተከፈተ ይከፋኛል። እነዛ የተዘበራረቁ የሙዚቃ ኖታዎች፣ እነዛ እንቅልፌን እንኳን እንዳልተኛ ያደረጉኝ ጩኸቶች አሁን ተቀይረው ለስላሳውን ሙዚቃ ለመስማት እጓጓለሁ። የሚገርመው ይህ የ9 ዓመት ልጅ ፍጹም በሚገርም ሁኔታ እየተለወጠ መጣ። ድሮ ምግብ ብላ አትብላ መከራ ነበር። አሁን ልክ ሙዚቃ መጫወት ሲጀምር እናቱ ስታጎርሰው ምንም አይነት ምግብ ይበላል። ደስተኛና ሳቂታም ነው። እናቱ እንደተናገረችው ኢትዮጵያውያንና ኤርትራውያን ይህንን የጎረቤቴን ታሪክ የምጽፍላችሁ ምናልባት አንድ ትልቅ ነገር ከዚህ ተምራችሁ እናንተም ሌላው እንድታስተምሩ ነው። በአሜሪካ፣ በአውሮፓ፣ በካናዳ እንዲሁም ሀገር ቤት የሚገኙ ኢትዮጵያውያንና ኤርትራውያን በብዛት በሚባል ደረጃ አሁን ላይ ልጆቻቸውን በኦቲዝምና በተያያዥ ችግሮች የተጎዱ ናቸው። እኔ በምኖርበት ካናዳ በርካታ ኢትዮጵያውያንና ኤርትራውያን በተለምዶ የኦቲዝም ስፔክትረም ዲስኦርደር የሚባለው ነገር በልጆቻቸው ላይ የአእምሮና የእንቅስቃሴ እድገት ችግር ገጥሟቸው ብዙ ወላጆች ዋጋ እያስከፈላቸው ይገኛል። አንዳንድ ጠንካራ ወላጆች የተፈጠረውን ችግር በመቀበል በኦቲዝም ዙሪያ ንቁ ተሳትፎ በማድረግ በማስተማር ልምዳቸውን እያካፈሉ ይገኛሉ። ይህ እጅግ የሚበረታታ ድንቅ ሥራ ነው። በተቃራኒው ደግሞ በልጆቻቸው ላይ የአእምሮና የእንቅስቃሴ እድገት ችግር ኦቲዝምን መቀበል አቅቷቸው ለምን በሚል ጥያቄ ራሳቸውንም ልጆቻቸውንም ለከፍተኛ ጭንቀትና ውጥረት የዳረጉ በርካታ ወላጆች አሉ።
አንዳንድ ወላጆች ችግሩን አምነውበት ነገር ግን የልጆቻቸውን ፍላጎትና ታለንት ለይተው ባለማወቅ የልጆቻቸውን ፍላጎትና ታለንት ዝም ብለው በሚረባም ነገር ሲያስጨንቋቸው ይኖራሉ። ኦቲዝም ያጋጠማቸው ልጆች ብዙ ጊዜ የተለየ ታለንት ያላቸው ሊሆን ይችላል። ይህንን ታለንት ደግሞ በእያንዳንዱ ልጅ የተለየ መንገድ ይገለጻል። አንዳንድ ልጆች በቁጥር፣ ሌሎች በድምፅ፣ በስዕል አሊያም በቴክኖሎጂ ወይም ከላይ እንደነገርኳችሁ በሙዚቃ በተለያዩ እጅግ ዘርፈ ብዙ ችሎታ ሊኖራቸው ይችላል። ስለዚህ ወላጆች አሁንም ዋጋ እየከፈላችሁ እንዳላችሁ ሁሉ ልዩ ልዩ ተሰጥኦ ሊኖራቸው ስለሚችል ተሰጥኦአቸው ላይ ትኩረት አድርጋችሁ ብትሰሩ በርካታ ጥቅም ለእናንተም ለልጆቻችሁም ስለምታበረክቱ አስቡበት። በዚህ ጉዳይ ላይ በምታሳልፉ ወላጆች ሁሉ በጸሎትም በሐሳብም ከጎናችሁ እንደሆንኩኝ ስናገር በታላቅ ኩራት ነው። በርቱልኝ። ሰላም። ተስፋዬ ከካናዳ ቶሮንቶ